ዛሬ የሚጀምረው ይሄ ትምህርት መቼም ቢሆን እንዲህ ብዬ ጽፌያለሁ። ለመለወጥ የሚፈልግ አማኝ ብዙ ነው። ከኛ በላይ ደግሞ እግዚአብሔር እንድንለወጥ ወይም ደግሞ ልጁን እንድንመስል ባጭሩ መለወጥ ማለት ልጁን መምሰል ስለሆነ እንድንመስል ይፈልጋል። ስለፈለግን ብቻ መለወጥ አንችልም። ይልቁኑ ኢየሱስ ክርስቶስን በማመናችን ምክንያት የተቀበልነው መንፈስ ቅዱስ የገባው ተጸድቶና ተሰናድቶ ባላለቀ ቤት ውስጥ ነውና ቀድሞ ቤተኛ የነበረው ቤቱን ያስተዳድር የነበረው ፊተኛው አዳም በውስጡ ለመጣው ለዚህ ለመንፈስ ቅዱስ ለመልቀቅ ዝግጁ ስላልሆነ መንፈስ ቅዱስ ተቀብለን ጭምር በውስጣችን ስጋ የሚፈልገውን ለመፈጸም ይፈልጋል። ይህ በውስጣችን የገባውን መንፈስ የሚፈልገውን ለማድረግ ሲፈልግ ቀድሞ በውስጣችን የነበረውም ስጋ ደግሞ እንዲሁ ለማድረግ በውስጣችን ይፈልጋል። ሁለት የየራሶቻቸውን ለመፈጸም የሚፈልጉ አካላት በውስጣችን የተስተናገዱብን ጉደኛ ፍጡሮች ነን። በዚህ ምክንያት ቅዱሱ ቃል እንደሚናገር የምትወዱትን ልታደርጉ አትችሉም ይላል። የቱንም ያክል በጎውን ለማድረግ ብንቀና ወይም ብንፈልግ ለማድረግ እንከለከላለን። ምክንያቱም በውስጣችን የገባው ክርስቶስን በማመን ምክንያት የተቀበልነው መንፈስ ቅዱስ ሌላ እንዲሆንልን የሚፈልገውን ለማድረግ የገባ ምንም ቢሆን ቀድሞ የነበረ የተሸነፈው ግን ደግሞ ድርሻ እንዲኖረው የሚጣጣር በውስጣችን ስጋ የሚባል ወይም የአሮጌ ሰው ተፈጥሮ በውስጣችን አለ። በዚህ ምክንያት አንዱ የአንዱ ስለሚመኝ የምንወደውን ለማድረግ የምንመኝ እንጂ እንዳናደርግ የተከለከለን እስኪመስል ድረስ በውስጣችን ተቃውሞ አለ። መለወጥ ስለፈለግን መፈለግ በራሱ ጥሩ ቢሆንም ስለፈለግን ብቻ አንለወጥም። በውስጣችን ያለውን ያን አሮጌውን ሰው ተፈጥሮ ወይም ስጋ የሚያሸንፈውና